ጃኒ ማለት ነው። እስቲ ለሞቶቿ መፍትሄውን ንገሪ። ዓለም አቀፍ ሲኤንኤን የሚመዘግብበት ቢቢሲ የሚመዘግብበት ትዊተር ላይ እርምጃ የምንሄድበት ልክ የሊያን ዩቲዩብ ይዘጋ ብላችሁ እንዳሳያችሁ በሙሉ ትዊተር ላይ ባንድ የምንሄድበትና የእሱን ቪዛ የምናስከለክልበት ይሄን እኔ አሁን ልንገርሽ፣ ዘሬ ነው አይደለ? ደሜ ነው። ለዚያም ደግሞ በጣም የሚያከብረኝ ልጅ ነው። ልንገርሽ አሳልፎ ቢሰጥ ደስ ነው የሚለኝ እውነቱን እስካላወጣ ድረስ ማለት ነው። አንቺ እንደኔ ትናገሪያለሽ፣ እኔ ተናገሪያለሁ። እኔ የምከፍለውን መስዋዕትነት እየከፈልኩኝ እየተናገርኩ ነው። ተኔ ተናገሪ እንደዚህ ይቻላል። አንዱ ዓለምን ቪዛ ማስከልከል ይቻላል። አንዱ ዓለምን ከሀገር ውስጥ እንዳይወጣ ማድረግ ይቻላል። አንዱ ዓለምን ዩቲዩብ ላይ ሪፖርት ማድረግ ይቻላል። ይሄን ሰርተሽበታል? ናይ ኖ ነፍሷ ይረፍ ገባ። ግን ከነፃነታችን ይልቅ ወይንም ደግሞ ከምንፈልጋቸው ፍትህ ይልቅ ፍትሃችን እንዲጠፋ እነሱ ብር መብላት ነው የሚፈልጉት። ፈንድ አለ የሴቶች ምንጥርቅስ እየተባለ እንትን የምንለው ማለት ነው ገባ። እነሱ ሁሉ ጊዜ ጥቅማቸውን ነው የሚፈልጉት። በማውራት ወይ በመጻፍ ወይ ምን በማለት የራሳቸውን ጥቅም ነው የሚፈልጉት። ዋናው ነገር ላይ መንጠልጠሉን ትተን አይ አከሊ እኔ ስለተናገርኩኝ ወይ ደግሞ ሌላው ስለተናገረ ሪፖርት እናድርግ ነው። የእሷን ሪፖርት ታየው እንደርስበታለን። ከዓመት በኋላ ህጉን እናስተካከል ነው። ህጉን እናስተካከል። ህጉ እንዲለወጥ የፖሊስ አባዲናን ምናምን መርማሪዎች ላይ ህግ በደንብ ጠበቅ እንዲል ምርመራ የሚጠፋው ምን የሚባለው የሚመረምሩት እና ፎርጅድ እየሰሩ የሰዎችን እንትን እነሱ ላይ ህግ እንዲጠብቅ፣ ዳኞቹ ላይ ህግ እንዲጠብቅ፣ ትክክል የሚፈርዱት በጣም እኮ ይህች እኮ ዝም ብላ እኮ ዜሮ እኮ ናት እኮ። ምን ስንት ዳኛ ነው የተገደለው? ስንት ዳኛ። እኛ ዳኞችን እናናገራለን፣ ጠበቃዎችን እናናገራለን በውስጥ በኩል። የኔ እናት ሁሉ ነገር የተያያዘ ነው ከላይ ጀምሮ። ለቤተሰቦቻቸው ያሰጋናል። ብንመታ፣ ብንደበደብ፣ ብንሞት ዋስትና የለንም። መፍረድ እኮ አቅቷቸው አይደለም። እንዳንቺ ነፃነት ያለበት ሀገር ሄደው ቢሮቸውን ከፍተው አንተ በዚህ ትቀጣለህ ማለት እኮ አቅቷቸው የለም አይደለም። በግንባራቸው ነው የሚለቀቅባቸው። ቤታቸው ድረስ ነው ማስፈራሪያ የሚመጣባቸው። ለነሱስ ዋስትና አለ ወይ? ይወጣና የሴቶችን እንደዚህ ብታደርጉ እንደዚህ ብታደርጉ ትለች። ቤቷ ድረስ ነው ነገ አንዱ ባለሀብት ወይ ባለስልጣን ሄዶ ያችን ዳኛ ወይ ያችን ጠበቃ ማስፈራሪያ የሚደርሳል ወይ ልጆቹ አለ። አፍርም እኮ እኔ እኮ የዛሬ ዓመት ላስቴር ነው አይደለም። እኔ የመጀመሪያ ጊዜ ደግሞ አልተናገርኩኝም። ስለቀን እኔ ጉዳይ ቁጭ በስልኬ ነው ሁለት ማስፈራሪያ እያወራሁ እዚህ ነው ሁለት ማስፈራሪያ የሰጡኝ። ያ ማስፈራሪያ ግን መጣ ብዬ አላልኩኝ። ተባብረን ነው የሀጫሉን አዋርድ እንዲመለስ ያደረግነው። ቤተሰቡ ዘሴም ቤተሰቡ ዘሴም መቀመጫ መቆሚያ አጥተዋል። ለቤተሰቡ ምን ያለ ለቤተሰቡ እንኳን ጎፈንድሚ እናድርግ እንኳን የሚል የለም። ከዚች ከጠጆ ከዲሲ ካለችዋ ኮሬ ባለፈ የአንዱን ጉዳይ ሳትጨርስ ወደ ጃኒ ሄዳለች። አንዱን ጉዳይ እንኳን አልጨርስ ነው። አንዱን ጉዳይ እንኳን የሆነ እልባት ላይ አላደረግ ነው። ስለዚህ ነገር ሲነሳ ስንቱ ነው ራን የሚያደርገው? ለምን ይፈራሉ? ኦሮሞች ራሳቸው አሁን እንቁርቲ ራሱ ትፈራለች። ግን ሊያ ላይ ግን ጠንካራ ናት። ሊያ ለስር ትቅረብ። ሊያ እስቲ በሉ አንዱ ዓለም እስቲ ወንድ ከሆናችሁ እናንተ ወንድ ከሆናችሁ ካምፔን አርጉ።
አሁን ዛሬ ነው አይደለ አመቷ ያ ከዚህ ቀን በኋላ ቀስቅሱት አንዷንም ለፍርድ ይቅረብ ቀስቅሱት ዘር ስልጣን ገንዘብ ፍርሃታችሁን አንዷንም ለፍርድ ይቅረብ ይታይልን ቀስቅሱት ተኝታችኋል ሁላችሁ አሁን ቀስቅሱልን እሱ የቀነኒን ደም አውጡ የቀነኒ ፍትህ አምጡ እነ ዶክተር ቲክቶክ ጆርዲ ጆማን ጆት ኢዚ ሲቲ ውስጥ ያ ረቢ ጌታ ቀስቅሹ ስለ ቀነኒ ስለ ሞተችዋ ቤተሰቦቿ ፍትህ ለሚፈልጉት ቀስቅሱት ካምፔን አድርጉበት ሂዱበት ወሬ ማውራት እንችላለን ቲክቶክ ላይ መጮህ እንችላለን መሬት ላይ መውረድ እንዴት ነው የምንችለው ያ እዛ ላይ ነው መሰራት ያለበት እንዴት ነው መሬት ላይ የምንወርደው እንግባ ወይ ያ የራሳችን ኦፊስ እንክፈት ወይ መስዋዕት እናድርግ ወይ ልጆቻችንን በሙሉ መስዋዕት አድርገን በየቢሮ እናጨናንቀው ወይ ያ አንድ ጤነኛ ዕውቀት ያላት ፓርላማ ህግን የምታውቅ ሴትዮ እንዴት ነው ወደዛ ወደ ፓርላማ እቺ ሙጃ ፓርላማ ግቢላት ነበር እኔ ራሴ ምረጧት እላለሁ ከዛው እቺ ልጅ እኮ እንደዚህ ዶክተሬት አላት ለምንድን ነው እንትን ማታረጓት እዩት እኔ በነገራችን ላይ ጠቁማችኋለሁ ሁላችሁም ያዩአችሁን በሙሉ ጥሩ እንቅስቃሴ ያላችሁን በሙሉ ያው ወስደን አያናንም ፓርላማ ላይ ከተን ጭራሽ እሱ ራሱ ጥይቱን ወደኛ አዝሯል ዞቢ አንቺም ብትገቢ አንቺማ ሆዳም ነሽ አንቺማ ብትገቢ እዛ ሸራተን ወይ ቤት ይሰጥሽን ዶክተር ቲክቶክ ጭራሽ ኢንተርኔት የሚሰጥሽን አንቺ እንኳን አልገባሽ አንቺ አትግቢ ይሰጥሽና እንዴ ነው የምትዩ እንዴናችሁ ከሸር ልትወጀልሽ ከሸራተን ነው የምትዩ ከሸራተን ራሳችን መርጠን አስገብተን ማለት ነው እንዳያነው አሁን አያነ ድምጽ የለም ግባና ድምጹንለት ለኦሮሞ ህዝብ ብለ ነው ገብቶ አሁን ድምጽ የሚሆነው ማን ነው ድምጽ ለማይፈልገው ለአብይ አህመድ ምን ያስፈልጋል አብይ አህመድ ለህዝብ ነው የላክነ ጦርነት ይቁም ይሄው 2 አመቱ ከገባ አያና ሰቅለን ወደ ላይ ብለን ሰቅለን የታስገባ ነው ኢትዮጵያ ይሄው ድምጹን አንሰማ ያያና እቺም ፓርላማ ተግባ ምናምን አይደለም ፓርላማ አይደለም እዛ ከኤርፖርት አትወጣም ፈሪናት ሲጀመር አደጎ ስለ ኢትዮጵያ ሀገር ታይ እኔ እኮ ፖለቲካ ውስጥ አልገባሁም እያልኩ ያለሁት ምንድነው ህጉን የሚያስለውጡ ሴቶች ያስፈልጉናል ያ ኤን ዶክተራቸውን እዚህ ላይ ኮፍያቸውን ጭነው ያ እኔ ማቹርድ ነኝ ያ እኔ ሰክሰስ ነኝ ምን ያረጋል ብቻሽን ለብቻሽን እኔ ምገዛዋለሁ ለብቻዬ ግን ይኸውልሽ ይሄን የጨለመበትን ህዝብ እንዲበራለት አድርጊው ኦኬ እህቶችሽን ማትረፍ ስትችይ የተጎዱ እህቶች አትሊስት ማትረፍ እንኳን ባትችይ ተስፋ ባንቺ ላይ ተስፋ ይታያቸዋል ተስፋ በቃ አንድ ቀን በቃ የሆነ ተስፋ የሰው ልጅ ተስፋ ሲቆርጥ ነው ግን ተስፋቸውን እንዳይቆርጡ በያሉበትም ሆነው ተስፋቸውን እንዳይቆርጡ ትምህርት ስትሰጭ እዚህ ጋር ቁጭ ብለሽ ትሳደቢያለሽ ይሄ ቀን እንደሚያልፍ መውጣት እንደሚችሉ መስራት እንደሚችሉ እራሳቸው በፍርሃት ውስጥ ይሄን እንኳን ቴራፒ እንኳን አሰጧቸውም እዚህ ሶሻል ሚዲያ ላይ እንደሚቻል አትሰጫትም እስቲ አንድ ቀን ዶክተር ቲክቶክ እና ጓደኞች አሁን እዚህ ጋር እንደውም ልንገራችሁ አይደለ በእግዚአብሔር እኔ አሁን ጆርዲ በሪፖርትሽ ምናምን አልስማማ በምትለጥፊያቸው እኔንም ስትረግጨኝ እርገጭ እሷን አውጡት ሌዝቢያንነቷን አውጡት ግን በምትለጥፋቸው በሙሉ ኢነርጂ ትሰጣለች ለሴቶች አንቺ ሙጃ ሌሎቻችሁ ፖስት አርጉ ለሴቶች ምግብ የሚሆን ለአይምሯቸው አይዟችሁ
የሚል የሆነ ትንሽ ጽሁፍ ነገር ጻፉ። ይህን ቲክቶክሽን ታቅፈሽ ተቀምጠሽ ወይ አደንሽበት ወይ የሆነ ኢነርጂ አታካፊ ወይ ካንቺ ላይፍ አታካፊ። ያ ጭራሽ ከኔ ባስሽ ዶክትሬት ያለሽ ተሳዳቢ ሆነሽ ቁጭ ብለሻል። እኔ ስድብ በተወኩበት ማለት ነው። እኔ በተወኩበት ተሳዳቢ ሆነሻል። እኛ ስድብ በተሆንበት ጊዜ መራገጥ በተሆንበት ጊዜ አንቺ ቁጭ ብለሽ ዶክተር ቲክቶክ ተሳዳቢ ሆነሻል። ይብላኝ ለቤተሰብሽ፣ ይብላኝ ለባልሽ፣ ይብላኝ ለፍቶ ላሳደገሽ፣ ይብላኝ ዶክተሩን ለሰጠሽ ፕሮፌሰር፣ ይህንን ይብላኝ እንደዚህ ለተሸለምሽበት፣ ይብላኝ ለለፋሹ ላለፍሽበት፣ ይብላኝ ለሱ፣ ይብላኝ ራስሽን ነው የሚቆጭሽ። ደሞ አይኑ አቅሻለሁ። ምን ሆኜ ነው እዚህ ቲክቶክ ላይ ዛሬ ገብቼ ተናጅሽ ወጣት ኛኛኛኛ ነው የምትዩ? ምን አስገባሽ? ለምን ሰው ያለበት ቦታ አትወይ? ለምን ከጓደኞችሽ ጋር አትወይ? ወይ የዚህ መጽሐፍ እንደሆነ አያልቅም። ለምን ነገ ፒኤችዲሽን የምትሰሪበት ማን ነው ፕሮፌሰር የምትሆኝበትን ስራ ለምን አትሰሪ? ነገ ለልጆችሽ ለምን አሪያ አትወይ? ይሄ ቪዲዮ እኮ ተቀርጾ ነው ቁጭ የሚለው፣ ብልግናሽን ነው የሚያሳየው። ወይ እናታችን ዶክተር ሆና ለካ እንደዚህ ስትሬት ላይ ነበር የምትውለው ነው የሚሉት። የኔ ልጆች ግን ይኮሩብኛል። ያ ለዚህ ለኔው ዘመዶች ሪስን በፈለኩት መንገድ ይቻላል ፊት ለፊት ሆኜ እንዴት እንደሚኮሩብኝ። እንዳንቺማ ፒኤችዲ ቢኖረኝ አብስ ገበርኩ፣ ግን እንዳይስቁብኝ አይኖርብኝ። እሱን ደግሞ ፒኤችዲ ይዤ ብሳደብ ፒኤችዲ ይዤ ብሳሳት ጥሩ አይደለም፣ ጥሩ አይደለም። እንኳን አልኖረኝ እግዚአብሔር እኮ ምክንያት አለ። እባብ የልቡን አይቶ እግር ከለከለ። እንኳን አልኖረኝ። ፒኤችዲ ማለት ትምህርት ማለት ከምንናገረው ከምናወራው ከቆሻሻው አፋችን የሚያስቆመን። ያንቺ ግን ባሰብሽ። ተጃጃልሽ ተጃጃልሽ እንደ በጣም ጠዋትም ማታ ወይ ገንዘብ አሰርበት ወይ እውቀት አትጨምርበት። ያ አደጋ ላይ ነው ያለሽው አንቺ። አደጋ ላይ ወይ ደሞዝሽ ከፋይ። ሰዎች አንበሳ ሲወርዱ ወስደሽ ለመታየት ብቻ አበባ ሰጥተሽ እርፍ። እግዚአብሔር ዶክተር ሆኖ አበባ ሲሰጥ ኤዱዬ ያ አበባ ሲሰጥ በጣም ነው የሚያሳፍረው። መርፌ ብትሰጫት ይሻላል። እኔ በጣም አስባችሁታል። የሆነ 12,000 ነው ያለችው የዛልት እንዲያው ጃኒ 12,000 ሰው እያያት እያለቀሰች። እኔ የዛልት እሷ ስታለቅስ ነው ራሴን ነው ያመመኝ። በጣም ነው የተሰማኝ። በጣም ነው ያሳመመች። ታሳዝናችኋለች እስከነ ጥፋቱ። ምን ብለሽ ነው እዛ ጋር በምሰጨት ሲሆን ደስ እንዲላት በባንኩ $10,000 ነው እንጂ ማስገባት። ለምን ያለቀሰች ይመስላችኋል? ይሄ እኮ መተዳደሪያ እኮ ነው። ይሁን ለመፈመስም ይሁን አዲስ አበባ የፈለገው ይሁን፣ ግን እንደ ሰው እዛ ጋር ግን ታሳዝናለች። ከዛ ከስር በባዶ አምፕሮርት ዩ በቃችንም ተስፋ። ከዛ አንድ አበባ አንድ እንኳን የሆነ ልብ እንኳን በቃ ግምስቅንቀናቸው። እንግዲህ በሷ ለቅሶ ነው ብር የሚያገኙት። ደግሞ በሷ ለቅሶ ፈንድ የሚያገኙት እንግዲህ ሴቶች እያለቀሱ ነው፣ ሴቶች ተጠቅተዋል ምናምን ያለው ሪፖርት እያደረጉ ነው አይደለ? ብር የሚገኘው ፈንድ የሚለቀቀው አዲስ የሰማነው ነገር ፈንድ ይለቀቃል አሉ ጋይስ። ለኛ ደግሞ ፋንድያም የሚለቅልን የለም። ጋላሪ የሞላችሁ አበባ ስስት ሴትዩ ቢቀርስ እንደው ምን ለምን አሁን አበባ አይደለም እኮ አበባ እኮ አይደለም ልጅቷ የቸገራት ትልቅ ነገር ሰጣችኋት። ትንሽ አትሊስት ይዛ የምትገባት ብር ያስፈልጋታል። ከዛው ለምን አበባ ትሰጣታለች? ከዛ አንድ አበባ 16 ዛት ወርድ ጽፈ አምፕሮርቱ የኔ ምን ያደርግላታል?
ሱቅ እኮ አሁን 815 ሰው ኮፒ ሊንክ አድርጉ እስኪ። ኮፒ ሊንክ አድርጉ 816 ሰዎች ኮፒ ሊንክ አድርጉ። ምን ያደርግልኝ? ሱቄን ከፈትኩ አይደለ? ጋላሪ ሙይ ዶላር ልሰራ ነው የመጣሁት። ብር ጊፍት ስጪኝ። ኮፒ ሊንክ አድርጉ ልጆች፣ ጊፍት ስጪኝ። ሱቅ ነው ይሄ። ጃኒን ሱቅ ነው የከፈተችው ባለባት ነገር ላይ ምን ያደርግላታል? አበባ ለዚያውም ከዶክተር ቲክቶክ በስንት ሺህ ዶላር እንግዲህ ደሞዝ ስራ ካለሽ ደሞዝ አለሽ። ዋይ ጋይስ ዋይ ለምን አትረዷትም? በገንዘብስ ምንድነው ችግሩ? ስራ የላትም፣ አካውንታ ተዘግቷል። እሱን የምታዋጭለት አንድ ቀን ያልፋል። ጃንዬ አንድ ቀን ያልፋል። ጋይስ ፀጉር መሰሪያ አለ፣ ቆንጆ ልብስ መልሳለ። ልጅቷ እንደምታውቋት ታዋቂ ናት። ያ ማስካራ መግዣ አለ፣ ቅንድም መስሪያ አለ፣ ብዙ ነገሮች አሉ። መኪና የሚከፈል አለ። ዋይ ጋይስ ዋይ አንበሳውን ቡር ማረግ ጉጉግግ ማረግ አምፕራውርቱ በችግራችን ላይ እኮ ነው ጭራሽ አምፕራውርቱ ያረቢ ጌታ አምፕራውርቱ ምን ያደርግልኛል? በእኔ ችግር አንቺ ፕራውድ የምትሆኙ ምን አይ እኔ ተቸግሬ አንቺ ፕራውድ ትሆኛለሽ? የኔ እዚህ ውስጥ መውደቅ ፕራውድ ሊያደርግሽ አይገባም። የምታወጭልን ነገር ቢኖር ዶክተር ቲክቶክ ሄደ፣ ሁሉም ሄደ። በቃ ሰው በመውደቁ ፕራውድ አትሆኝ። ይህንን የምታወጭልን ፕራውድ ትዩ አለፋታትም። እውነቱንማ መናገር አለብን። ንቃ አንተ ደንቆሮላ ንቃ። እንደዚህ አያዋጣህም። ከሰው አድናቆትም ይሁን ሌላ አያዋጣንም። እኛን አያዋጣንም። እኛን የሚያዋጣ እኔ አላዝንላትም። ሄጄ እኔ ማዝንላት ህጉ እንዲሰራ ብቻ ነው። በቃ መክፈል ያለብኝን የምከፍለው ህጉ እንዲሰራ ነው። እንደሷ ደግሞ ህግ ከተማርኩኝና እንደሌሎቻችሁ ህግ ያውን አላቅም። ግን አይ ኖ ትክክል ግዴታ እኔ ህግን ሎን ማወቅ የለብኝም። አልተማርኩትኝም። ግን አይ ኖ ስህተትን ግን አውቃለሁ፣ ጥፋትን ግን አውቃለሁ። ጥፋት ትክክል እንዳለ ሰውን መደብደብ፣ ሰውን መጨቆን፣ ሰውን እንትን ማለት ጥፋት ከሆነ እርግጠኛ ነኝ የጥፋቱ ደግሞ ተቃራኒ ህግ አለ ብዬ አምናለሁ። ህጉ ይተርጎምልን፣ ህጉ ይስራልን። ህይወት ጠፍቷል፣ ደም ፈሷል። ብዙ በእንደዚህ አይነት ነገር ውስጥ የሚኖሩ ሴቶች አሉ። በሶስት ሰዎች አይደለም፣ በሶስት ሰዎች ቲክቶክ ላይ አይደለም። ይውረድ። ኢትዮጵያ ውስጥ ያሉ በሴቶች እንትን የተወከሉ ሰዎች ሰፖርት ይደረጉ፣ ፈንድ ይደረግላቸው። የተጎዱ ሴቶችን የምንረዳበት፣ የተጨቆኑ ሴቶችን የምንረዳበት ሲስተም ፍጠሩ። ይሄ እኮ በጣም ቀላል እኮ ነው፣ ሆዳም ካልሆናችሁ በስተቀር። የራሳችሁ ብራንድ ቦርሳ፣ የራሳችሁ ብራንድ ጫማ፣ የራሳችሁ በምታገኙት በተማራችሁት ህግ ወይንም ደግሞ እሱን ነው የምታረጉት። አላማ ያለው ሰው የሚታገል ሰው እንደዛ አይደለም። አላማ ሲኖረን መኪናም ሸጠናል። አላማ ሲኖረን ባንካችንን አራቁተን፣ አላማ ሲኖረን ፍርድ ቤት ቀርበናል። አላማ ሲኖረን መክፈል ያለብን በህይወታችን በሙሉ ከፍለናል። አላማ ስላለን ወንጀል ሰርተን አይደለም፣ አላማ ስላለን። ስለዚህ የእናንተ
ፊሽካነት ከኔ ምንም በተለይ ያንደኛው ፊሽካነት ስለማቀሽ ስላንቺ ላይፍ ስላንቺ ህይወትን ያላወራ ራስሽን ይጸጽትሽ ማን እንደነበርሽ ምን እንደነበርሽ ስላንቺ ያላወራ እንዲወራልሽ ፈልገሻል 819 ሰው አለ ሰምተውልሻል መስዋዕት ክፈሉ እናንተ መስዋዕት ክፈሉ ከዛ በኋላ አውሩ ይሄ ዝም ብሎ ከፊት ለፊትኛ የተበላነው ነገር አለ ጀዋርን ከፊት ለፊት አደረግን ያ የሚከፈለው መስዋዕት ከፈልን ተቀማን እንደዛ እንኳን ሆነን ማለት ነው አይኑ አቃለው በእኔ እንደምታቋት እኔ ደግሞ እዚህ ሀገር በሚኖር ባንድ ልጅ ነው ማቃት እንደ ሰው እንደማንኛውም ሰው አከብራታለሁ ትንሽ እኔ ደግሞ የተማረ ሰው ደስ ይለኛል የተማረ ሴት ማለት በቃ ማበረታታት ወዳለው ምክንያቱም እኔ እዛ ቦታ ላይ ስላልደረስኩኝ ፑሽ በቃ እንደዚህ ፑሽ ጎበዝ በርቺ ግን ዛሬ ያገኘናት ቦታ ምንድነው ስታሰድበን ያየናት ራሷ መሳደብ አቃታለሁ ባህሪዋ ትመጣና ሰዎችን እንድትሰድቡላት ወይ እንድትናገሩላት መጣ እንዲህ ብለው እንዲያርገው እንደዚህ ሆኖ እኔ ባንቺ አንድን ሰው ተናገር ያለቀም መናገርም አልፈልግም ቢሆንማ ዛሬ ወንድሞቼ ጋር አጣልተሽኝ ነበር ብዙ እህቶቼ ጋር አጣልተሽኝ ነበር እኔን ስሜት ሲያነሱኝ ብቻ ነው ሰዎች የሚሰድባቸው ያ ለማንኛውም ቀነኒ ዛሬ ነው የሞተችው ቀነኒ እና አይቲ ኦኮቴ ፈረስ እኮ ናት የምትመስለው ሰው አድርጋችኋታል ፈረስ ናት ተነሳች ቁጭ አለች እዚህ ላይ ተኝታችሁ ስትነሱ ቁጭ ብላ ነው የምታዩት በእኔ በኩል ካልሄዳችሁ ነው የምትላችሁ በቃ እሷን የመሰል እኔ በደንቆሮ አንድ ነጭ ተሳስቶ የሆነ ወረቀት ሰጠሽና እኔ ማምንሽ እንዳይመስልሽ ብዙ ነገርሽ ደንቆሮ ስለሆነ ነው no way ማን አለ ሌላ አንቺ ስትባልጊ እኛ ደግሞ ጨዋ እንሆናለን አሁን ልጫወት